ሰላም ውድና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች በዛሬው ቪዲዮአችን የምንመለከተው መልካም ድል የተሰኘውን የኦንላይን ስራ ሲሆን ይህም ደግሞ ዋትስአፓችንን ሊንክ በማድረግ ገንዘብ የሚሰራበት ፕላትፎርም ነው። እያንዳንዱ ነገር ስቴፕ በስቴፕ ማሳያችሁ ይሆናል። ለቻናላችን አዲስ ከሆናችሁ ይህ ኤቢቴክ የተሰኘ የኦንላይን ስራዎችን የምንለቅበት የዩቲዩብ ፔጃችንን ሰብስክራይብ በማድረግ እንጀምር። እንዲሁም ደግሞ የተለያዩ ሊንኮችን የኦንላይን ስራዎችን የተያያዙ ነገሮች የምንለቅበት የቴሌግራም ቻናላችን ይህ ኤቢቴክ ሰባ የሚለው ከ30 ሺህ በላይ ተከታይ ያለው ቻናላችን ነው። መቀላቀል እንዳትረሱ። እናም በዚህ ቪዲዮ ከመጀመሪያው ጀምረን እስከ መጨረሻው ዩዝድሮ አደራረግ የማሳያችሁ ይሆናል። ለቻናላችን አዲስ ሆናችሁ እንዳልኳችሁ ሰብስክራይብ ማድረግ እንዳትረሱ። እሺ ሊንኩን ተጭነን ከገባን በኋላ እዚህ ጋር ከላይ እቺን ነካታለን። ከዛ በኋላ እዚህ ጋር እንደዚህ ይመጣልና ምንድነው የምናደርገው? የመጀመሪያው ላይ ስማችንን እናስገባው፣ ዩዘር ኔማችንን እዚህ ጋር እናስገባለን ማለት ነው። የፈለጋችሁት አይነት ዩዘር ኔም መጠቀም ትችላላችሁ። ይበልጥ ደግሞ ስምና ቁጥር አድርጋችሁ ብታስገቡበት የተሻለ ነው። ግን ደግሞ ማረሱትን መርሳት የለባችሁም። ወይ ደግሞ ስክሪንሻት አድርጉት እዚህ ጋር ካስገባችሁ በኋላ ቀጥሎ ፓስወርድ ነው። ፓስወርድ እዚህ ጋር 6 ዲጂት ፓስወርድ መሆን አለበት። ከ6 እስከ 16 ብዛቱ መሆን አለበት። እናንተ ዝም ብላችሁ ስልክ ቁጥራችሁ የፈለጋችሁት ነገር መጠቀም ትችላላችሁ። ከዛ መልሳችሁ ደግማችሁ ከስረኛው ላይ ኮንፊርም እንዲያደርግ ትጽፉታላችሁ። ከዛ ሳይን አፕ ትሉታላችሁ ማለት ነው። ይሄን እንደጨረሳችሁ ከታች ማለት ነው ይቺ ሳይን አፕ ምትሉን ከተጫናችሁ በኋላ እንደዚህ ይመጣላችኋል። ኦኬ ትሉታላችሁ። ከዛ ሳይን አፕ ተደርጓል ለዚህ ሎጊን ሰክሰስፉል ይላችኋል። ከዛ እንደዚህ ይመጣላችኋል። ከፍቶ ሊንኩን ኮፒ ታደርጉትና ምን ታረጋላችሁ? ቀጥታ ከዚህ ትወጣላችሁ ከቴሌግራም። ከዛ ምን ታረጋላችሁ? ወደ የትኛው ብራውዘር እናንተ ወደ ተጠቀሙት ብራውዘር ትገባላችሁ፣ ወደ ምትፈልጉ ብራውዘር። ከዛ በኋላ ከገባችሁ በኋላ እኔ ክሮም ነው የመረጥኩት። ክሮም እስከ ገባ በኋላ ከላይ ምን አደርጋለሁ? ኮፒ ያደረኩትን ፔስት አደርጋለሁ። ፔስት ካረኩ በኋላ ምንድን ማድረገው? እንደዚህ ይመጣልኛል። ዳውንሎድ ኤጌን ለዋለው ዳውንሎድ ለዋለው። ከዛ በኋላ እንደዚህ ከወርዶ ከጨረሰ በኋላ ኦፕን ይለኛል። ከፈልጋችሁ እዚህ ጋር ኦፕን የሚለውን ተጭናችሁ ኢንስቴል ማድረግ ትችላላችሁ እንደዚህ። ካልሆነ ደግሞ ከላይ 3 ነጥብ አነክታችሁ እዚህ ጋር ዳውንሎድስ የሚለው ጋር ትገቡና ከዛ እዚህ ጋር ይመጣላችሁ እንደዚህ ኢንስቴል ማድረግ ትችላላችሁ ማለት ነው። ከዛ ምንድነው የምናደርገው? ኢንስቴል እንለዋለን። ከዛ ኢንስቴል ካልነው በኋላ ኢንስቴል ሆኖ ሲጨርስ ምንድነው የምናደርገው? ወደ አፕሊኬሽኑ እንገባለን። ብዙም ደቂቃ አይፈጅም። ትንሽ የስቶሬጅ እና ስፔስ ነው የምትፈልገው። ስለዚህ ኢንስቴል ታደርጋላችሁ። አንዳንድ ካስቸገራችሁ ደግሞ አውቶ ብሎከርን ሴቲንግ ውስጥ ገብታችሁ አጥፉ፣ የስልካችሁ ሴቲንግ ውስጥ። ስለዚህ አሁን ወርዶ ጨርሷ ምንድነው የምናደርገው? ኦፕን ብለን ወደ ፕላትፎርሙ እንገባለን ማለት ነው። ስለዚህ ምንድነው የምንለው? ኦፕን እንበለው። ከዛ ወደ አፑ እንግባ። ወይ ደግሞ ወጣችሁ ተመልሳችሁ እንደዚህ ወደ አፑ መግባት ትችላላችሁ። ይሄ ነው አፑ፣ መልካም ድል ይሰኛል የአፕሊኬሽኑ ስም። ከነካነ በኋላ እንደዚህ ነው የሚያስገባን። ስለዚህ አለው እንላለን። ከዛ ቀደም ስንመዘገብ የተጠቀምነው ዩዘር ኔም ነው የምናስገባው፣ ስክሪንሻት አድርጎ ያልኳችሁን ማለት። ስለዚህ ዩዘር ኔማችሁ ስትመዘገብ ያስገባችሁትንና ፓስወርዳችሁን እዚህ ጋር ታስገባላችሁ። ከዛ በኋላ ምንድነው የምታደርጉት? ሳይን ኢን ትሉታላችሁ። ከጨረሳችሁ በኋላ ሎጊን ሰክሰስፉል ይላችኋል ማለት ወደ አፕሊኬሽኑ እንደዚህ ያስገባችኋል። እና ከዛ እንደዚህ ይመጣላችኋል። ኔክስት ትሉታላችሁ። እዚህ ጋር ያሉት ኔክስት ብላችሁ ዝም ብላችሁ መጨረስ ነው። ከዛ በኋላ እንደምትወለክ ስትመዘገቡ 50 ብር ይሰጣችኋል፣ 5000 ፖይንት ማለት ከላይ። ስለዚህ አሁን ታስክ እየሰራችሁ እንደፈለጋችሁ ገንዘብ መስራት ትችላላችሁ። እንዴት ነው የምንሰራው የሚለውን ደግሞ ስቴፕ ባይ ስቴፕ አሳያችኋለሁ። አሁን ታስክ ለመስራት ምንድነው የምናደርገው? እዚህ ጋር ከታች እቺ ዋትስአፕ ምልክቷን እሷን እንነካታለን። ኢቲቢ ታስክ የምትለው ማለት ነው። ስለዚህ እሷን ነው የምትጫኑ። ሌላ ቦታ እዚህ ጋር ምንም መነካከት አይጠበቅባችሁም። ይቻም በቀስት ያሳያችሁ። እሷን ከነካን በኋላ እዚህ ጋር ዋትስአፕ የከፈታችሁበት ስልክ ቁጥር እዚህ ጋር ታስገባላችሁ። ሳፋሪ ከሆነ 7 ብላችሁ ትጀምራላችሁ፣ ቴሌ ከሆነ 9 ብላችሁ ትጀምራላችሁ ማለት ነው። ከዛ ያንን አስገብታችሁ ሲጨርሱ ምን እንደምትሉት ስታርት ታስክ ነው የምትሉት። እንደዚህ ካስገባችሁ በኋላ ስታርት ታስክ ትሉታላችሁ። ዋትስአፕ ስልክ ቁጥራችሁ ካስገባችሁ በኋላ ማለት ስታርት ታስክ ስትሉ እዚህ ጋር ኤ ብሎ ነው የሚሰጣችሁ። ስለዚህ ምንድነው የምታደርጉት? ወደ ዋትስአፓችሁ ኖቲፊኬሽን ይላክላችኋል። ኖቲፊኬሽኑን ነክታችሁ ትገቡና እንደዚህ ይመጣላችኋል። ከዛ ኮንፊርም ትሉታላችሁ። እዚህ ጋር ከስር በቀስት ማመላከታችሁን ኮንፊርም ትሉታላችሁ። ከዛ ኮንፊርም ካላችሁት በኋላ ወደ ውስጥ ያስገባችኋል። ወደ ውስጥ ከገባችሁ በኋላ እዚህ ጋር የቀደሙን አይደል ያያችሁት። ስለዚህ ኤን ደጋግማችሁ ትጽፏታላችሁ እዚህ ጋር ማለት ነው እንደዚህ። ስለዚህ ከዛ እንደዚህ ሎጊንግ ይላል። ከዛ በኋላ እያስገባችሁ ነው ማለት ነው። ሲጨርስ ዲቫይሱን ያመጣላችኋል ማለት ነው። እሺ ሎጊንግ ስኪል ድረስ እንታገሰው፣ እስኪ ያስገባው ድረስ መታገስ ግድ ነው። ስለዚህ ጨርሰናል እንደዚህ ማለት ነው። ስለዚህ ምንድነው የምናደርገው? ወደ መልካም ድል አፕሊኬሽን እንመለሳለን። ከዛ አፑ ላይ ከተመለስን በኋላ እንደዚህ ያሳየናል። ሞልቶ ሲጨርስ እንደዚህ 73 ብር ሰጥቶኛል አሁን። ስለዚህ እንደዚህ ነው የሚሰጣችሁ ማለት ነው። እሺ ቀጥሎ ደግሞ የሰራነው ዊዝድሮ አደረግነው ማሳያችሁ። አሁን እንደምትመለከቱት እኔ 600 ብር አለኝ። ዊዝድሮ ለማድረግ ከላይ የምትመለከቱት እዚህ ጋር ዊዝድሮ የምትለው በቢጫ ከለር ያለችው ነው ምጫ ነው ማለት ነው። ስለዚህ ዊዝድሮ አደረጉን ሙሉ ለሙሉ አሳያችኋለሁ። ተከተሉኝ። ዊዝድሮ ከነካን በኋላ እዚህ ጋር እንደዚህ እንደምትመለከቱት ፊ ምን ያክል እንደሚቆርጥ እዚህ ጋር ያሳየናል። ስለዚህ ጋር አይታችሁ ያላችሁን ባላንስ አነጻጽራችሁ ነው ዊዝድሮ የምታደርጉት። እኔ አሁን እዚህ ጋር ካሉት ውስጥ ለምሳሌ አሁን እኔ ያለኝ 600 ብር ነው የፈለኩትን አማውንት እዚህ ጋር ካሉት ውስጥ መርጫ አውጣለ ማለት ነው። ፊውን አይታችሁ ለምሳሌ እኔ የትኛውን ላውጣ? ስልክ ቁጥር እዚህ ጋር አማውንት ከማስገባታችሁ በፊት ካርድ አስገቡ፣ የቴሌብር ስልክ ቁጥራችሁ ማለት ካርድ የሚለውን ከነካችሁ በኋላ ምንድነው የምታደርጉት? የመጀመሪያውን ትነኳትና ኢትዮጵያ ነው የሚለው ኢትዮጵያን ኮንፊርም ታደርጋላችሁ። ሁለተኛው ደግሞ ባንክ የሚለውን ቴሌኮም ታደርጉታላችሁ። ቴሌኮም ማለት ቴሌብራችሁን ማለት ነው።
ቪፒኤን እየተጠቀማችሁ ከሆነ አጥፉት። እዚህ ጋር የውጭ ሀገር ባንክ እንዳያመጣባችሁ። ስለዚህ ኮንፊርም ትሉታላችሁ ቴሌኮም ካለ በኋላ እዚህ ጋር ማለት ነው። ከዛ በኋላ ከዚህ ጋር ከስር ምን ይላል ካርድ ነምበር ይላችሁ። ካርድ ነምበር ላይ ስልክ ቁጥራችሁን ታስገባላችሁ ማለት ነው። ቴሌብር የምትጠቀሙበትን ስልክ ቁጥር ብሩን ስታወጡ እንዲገባላችሁ እዛ ላይ ስልክ ቁጥሩን ታስገባላችሁ። ከዛ እሱን ከጨረሳችሁ በኋላ እዚህ ጋር ዩዝ ነው የምትሉት። ዩዝ የምትለውን ትጫናላችሁ። ስለዚህ ካርዱ አስገብታችኋል ማለት ነው እዚህ ጋር። ስለዚህ አሁን የፈለጋችሁትን አማውንት መርጣችሁ ማውጣት ብቻ ነው። ካርድ ያላስገባችሁ በዚህ መንገድ አስገቡ። ግር ያላችሁ ነገር ካለ ቴሌግራም ላይ ስክሪንሾት አድርጋችሁ መጠየቅ ትችላላችሁ። ያስቸገራችሁ ነገር ካለ በተለይ ከዊዝድሮ ጋር የተያያዘ ከሬጂስትሬሽን ጋር የተያያዘ ነገር ያስቸገራችሁ ነገር ካለ ቴሌግራም አካውንት ላይ መጣችሁ መጠየቅ ትችላላችሁ። ስለዚህ አሁን እኔ ለምሳሌ 500 ብር ላውጣና ላሳያችሁ። 500 ብር ሴሌክት ካረኩ በኋላ እዚህ ጋር ምን ያደርገኛል ኮድን አስገባ ይለኛል ከታች ሄዲንግ ፊ ላይ ማለት ነው። ሄዲንግ ፊ የሚለው የሚቆርጠው ነው ያሳያችሁ። ከሱ ስር ሄዲንግ ፊ ከሚለው ስር ፓስወርድ አስገቢ ይላል። እኔ አስገብቻለሁ አሁን። ስለዚህ ምንድነው አስገብቼ ከጨረስኩ በኋላ ምለው ሪሲቭ የምትለን ይችላል ነው የምጫናት። ስለዚህ አሁን ዊዝድሮ አዘዝኩ ማለት ነው። በዚህ መንገድ ዊዝድሮ የምታደርጉት በጣም እጅግ ቀላል ነው። ዊዝድሮ ለማድረግ ቀጥታ ነው ወደ ቴሌብራችሁ የሚገባላችሁ፣ ብዙም አይቆይም፣ ቀላል ነው። ስለዚህ አሁን ደግሞ እናሳያችሁ ኢንቫይት ማድረግ ነው። ኢንቫይት ለማድረግ ከስር ሼር የምትሏን ተጫኑና ከላይ እዚህ ጋር የምትመለከቷትን ኮፒ አድርጋችሁ ሊንኳን መላክ ማለት ነው። ከዛ በዛ ሊንክ ሰዎች አውርደው መግባት ነው። በዚህ ባሳያችሁ ውስጥ መሰረት ቀላል ነው። ቀጥሎ ደግሞ ማሳያችሁ ምንድነው ፓስወርዳችንን መቀየር ብንፈልግ አሁን ደግሞ እየተጠቀምን ያለውን ፓስወርድ መቀየር ብንፈልግ እዚህ ጋር ቼንጅ ፓስወርድ የሚለው ስንገባና ምን እናደርጋለን? የመጀመሪያ ፓስወርዳችንን እዚህ ጋር እናስገባለን ከላይ። ከዛ አዲሱ ፓስወርድ መቀየር የፈለግነው ፓስወርድ እዚህ ጋር ከስር። ከዛ ደግመን ደግሞ ምንድነው ሌላኛው ኮንፊርም እናደርጋለን። መልሰን ደግመን ከስር እንጽፋለን አዲሱ ፓስወርዳችን ማለት ነው። ስለዚህ ከላይ መጀመሪያ ነባሩን ሚያልኛው ላይ አዲሱን ከዛ ከስረኛው ላይም አዲሱን ደግመን ማለት ነው። ከዛ ይሄን ከጨረስን በኋላ ከዛ ምን እናደርጋለን? ቼንጅ ፓስወርድ እንለዋለን ማለት ነው። እሺ አሁን ደግሞ ቀጥሎ ብዙዎቻችሁ እንደዚህ እያለ እያስቸገረ ነው ያላችኋቸውን ያነሳቸውን ጥያቄዎች እንመለከት ይሆናል። እሺ የመጀመሪያው ምንድነው ስንመዘገብ መልካም ዕድል አፕሊኬሽን ላይ ምዝገባ በምናደርግበት ወቅት እንደዚህ አይነት ጽሁፍ ያመጣብናል። ብዙ ጊዜ ተመዝግባችኋል እያለ ነው። እኛ ግን ለመጀመሪያ ጊዜ ነው እየተመዘገብን ያለ ነው። ምንድነው መፍትሄው ላላችሁኝ፣ መፍትሄው ምን መሰላችሁ? እንደዚህ እያላችሁ ያለውበት ምክንያት ከናንተ ጋር ተመሳሳይ ስም የተመዘገበ ሰው ስላለ ነው። ለምሳሌ እኔ ኤቢቴክ ብዬ ተመዝግቤ ከሆነ እናንተ ኤቢቴክ ብላችሁ ልትመዘገቡ ስትሉ አያስገባችሁ። ምክንያቱ ይሄ አካውንት ከዚህ በፊት ስሙ ተጠቅሞታል ይላችኋል። ስለዚህ እናንተ ምን ታደርጋላችሁ? ሌላ ስም ትቀይራላችሁ። ዩዘር ኔማችሁን ወይ ደግሞ ቁጥር ምናምን ጨምሩበት ማለት ነው። ስለዚህ እንደዚህ ነው የመጀመሪያ መፍትሄው ዩዘር ኔም መቀየር ነው። ዩዘር ኔም ስቀይሩ ወዲያውኑ ይስተካከላል። ሳይን አፕ በቀላሉ ማድረግ ትችላላችሁ ማለት ነው። ወደ ሁለተኛ ጥያቄያችሁ ስንገባ ደግሞ በመልቲፕል ዋትስአፕ መስራት እንችላለን ነው ይላላችሁ። በሚገባ በመልቲፕል ዋትስአፕ አካውንት መስራት ይቻላል። መልቲፕል ደግሞ ዋትስአፕ አካውንት ካላችሁ በቀላሉ ብዙ ገንዘብ የመስራት እድላችሁ ከፍተኛ ነው ማለት ነው። እና ደግሞ አንዳንድ ጊዜ የሚሰጠን በጣም ዝቅተኛ ነው። 1 ብር 2 ብር ብቻ ነው እየሰጠን ያለው። መፍትሄው ለዛስ ምንድነው ካላችሁ ደግሞ የዛ መፍትሄ ደግሞ ምን መሰላችሁ? ዋትስአፓችሁ አዲስ ከሆነ ወይም ደግሞ አክቲቪቲ የሌለው ከሆነ ዝቅተኛ ነው የሚሰጣችሁ። ለዛ ደግሞ መፍትሄው የሚሆነው ምንድነው ያን ዋትስአፕ አካውንት ማንቀሳቀስ ማለትም ደግሞ ከጓደኞቻችሁ ጋር እርስ በርስ ቴክስት መላላክ፣ የተለያዩ ኢሞጂዎች መላላክ፣ ቮይስ መልእክቶችን መላላክ። እንደዚህ በምታደርጉበት ሰዓት ዋትስአፕ አካውንታችሁ አክቲቭ እንደሆነ ስለሚረዳ እነሱ ሊንክ በምታደርጉበት ሰዓት የፈለጉትን ያክል መላላክ ይችላሉ ማለት ነው። ስለዚህ አናደርጉ ማለት ደግሞ ለእናንተ ገንዘባችሁን ይሰጧችኋል ማለት ነው። ይሄ ጥሩ ነገር ነው። እና ደግሞ ሌላ ያነሳችሁት ጥያቄ ደግሞ ምንድነው በፊ ደረጃ ዊዝድሮ ስናደርግ ምን ያክል ፊ ይቆርጣል የሚለው ነው። ፊውን እንደምትመለከቱት እዚህ ጋር አስቀምጬላችኋለሁ። 100 ብር ስታወጡ ይሄን ያክል ይቆርጣል። እንደዚህ በምታወጡት አማውንት መሰረት እዚህ ጋር እንደምትመለከቱት ይቆርጥባችኋል ማለት ነው። ያው ስክሪንሻቱ እዚህ ጋር ልላችሁ መመልከት ትችላላችሁ ፖዝ አድርጋችሁ ማለት ነው። ይሄንን ያክል ነው የሚቆርጥባችሁ። ከዛ ደግሞ ዊዝድሮ ሜትዱ ከቴሌብር ውጪ አለው ለሚለው ጥያቄያችሁ የለም። አሁን ለጊዜው ከቴሌብር ውጪ ዊዝድሮ መንገድ የለም። ቴሌብር ነው እየሰራ ያለው። በቴሌብር ዊዝድሮ ማድረግ ትችላላችሁ። ቴሌብር ማጠቀሙ ሰዎች ካላችሁ ደግሞ በቴሌብር አውጣችሁ ከቴሌብራችሁ ወደ ሌላ መላክ ትችላላችሁ። ከ1000 ብር በላይ ሰራችሁ ካላችሁ ደግሞ ዊዝድሮ ማድረግ በቴሌብር ካስቸገራችሁ በኔ በኩል አድርጋችሁ እኔ ወደ ምትፈልጉት ባንክ ልልክላችሁ ይችላል። ከ1000 ብር በላይ ከሆነ ነው። እና ደግሞ እንደዚህ ያደርጋችሁ መስራት ትችላላችሁ። ሌላ ግር ያላችሁ ነገር ካለ በቴሌግራም አካውንቴ ኤቢቴክ 70 በሚለው ቻናላችን ስር ጠይቁ። ይህንን የዩቲዩብ ፔጃችን እስካሁን ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አበረታቱን።